ፕሮግራሙ ባይሆን ጥሩ ነበራል። ይሄ ሐሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጀነው እንደማንኛውም ሰው ኖርማል ቀለል ያለ ኢቨንት ነበር ያስብነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅ ነን እንሳሳታለን። በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሁድ ምን ደግመው ለምንድን ነው አንዳንድ ሰዎች አልመጡም ነበር ለምን ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈልገ ማድረግ እንደተፈልገ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልንና እኛ ያንን ነገር አክሴፕት እንዳደረግነው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን ልበልሽ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነ የመዳም ቅመም ነሽ ወይንስ ከአሜሪካን የላከው ስጦታ ማነ አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ኢትስ ኦኬ። ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላድርግልህ በአንድ ብትለኝ እሺ አልልም። ይሄ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቲዩብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ። ገባ? ከራሴ አልፌ ቤተሰቤን ማስተዳድር ሰው ነኝ። አንደርስታንድ እንድታረገኝ የምፈልገው ነገር ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይንም እኔን ሊሸውደኝም አይችልም። ተረዳኝ? እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ እላለሁ። አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አድርጋለሁ። ስለዚህ አሁን ላይ በዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል? ላይቭ ላይ ፕሮግራሙ ባይሆን ጥሩ ነበራል። ይሄ ሐሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጀነው እንደማንኛውም ሰው ኖርማል ቀለል ያለ ኢቨንት ነበር ያስብነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅ ነን እንሳሳታለን። በቃ የዛን ቀን አለፈ በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማት እሁድ ምን ደግመው ለምንድን ነው አንዳንድ ሰዎች አልመጡም ነበር ለምን ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉም ፈልገ ማድረግ እንደተፈልገ ነው። ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልንና እኛ ያንን ነገር አክሴፕት እንዳደረግነው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን ልበልሽ አንበሳ አወረደልህ። አንበሳ ልክ ሲያወርድልህ ፕሮፋይሉን ተጭነ የመዳም ቅመም ነሽ ወይንስ ከአሜሪካን የላከው ስጦታ ማነ አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው። የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ኢትስ ኦኬ። ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የመዳም ቅመም 10 ዓመት ለፍታ የሆነ ነገር ላድርግልህ በአንድ ብትለኝ እሺ አልልም። ይሄ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቲዩብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ። ገባ? ከራሴ አልፌ ቤተሰቤን ማስተዳድር ሰው ነኝ። አንደርስታንድ እንድታረገኝ የምፈልገው ነገር ከዛ ባለፈ የተቃቀም ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይንም እኔን ሊሸውደኝም አይችልም። ተረዳኝ? እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ እላለሁ። አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አድርጋለሁ።
ስለዚህ አሁን ላይ በዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል? ላይቭ ላይ የመጡ ሰዎች ካሉ እነዛ ነገሮች እንዳይደርሱ የማድረግ ኃላፊነት ስላለብን ነው የምናደርገው። ስለዚህ ማን አድርገው ብሏቸው ነው ያደረጉት ካልከኝ አሁን ምንድነው መጠየቅህ ወንድሜ ከቻል እንደውም በዚህ አጋጣሚ ስላገኘው ቴንኪው። አንደኛ ተደራጅተው እንደዚህ አድርገውላችሁ የሚሰጧችሁ ሰዎችን እናንተ በምን አይነት እይታ ነው የምታያቸው? ጀስት እንዳድናቂ ነው ወይም ይሄ ነገር አልተደረገም ሚዲያ ላይ ያለ ስም ማጥፋት ነው? ይሄንን ነገር እስኪ ንገረን፣ ካንተ እንስማ መጀመሪያ። እና እሱ እሱ ባለ ጉዳዩ ስለሆነ ያብራራ በደንብ። አንድ ጊዜ ለእሱ ልመልስላት አንቺን ጥያቄ ካለች ጠይቅኝና መልስልሽ። አይ ሶራይ በመጀመሪያ